ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች ሰላም ፍቅር ጤና ባላችሁበት ድረስ ያለን የሰዓቱን ዜና ይዘን ቀርበናል። ባጫ ደበሌ አስገራሚ አስተያየት ሰጥተው ብዙዎችን ማነጋገራቸው ቀጥሏል። በተለምዶ በተለያዩ አስገራሚ አስተያየቶች የሚታወቁት ጀነራል ባጫ ደበሌ አሁን ደግሞ የጦርነትን አስከፊነት የሚያውቀው የሞተ ሰው ነው በሚል አስገራሚ አስተያየት ሰጥቷል። በወታደራዊ ሳይንስና ፍልስፍና ዓለም ውስጥ ብዙ የሚነገር ነገር ግን በሎጂክ ሲመዘን አከራካሪ አባባል እንደሆነ ተረድተናል። በስነ ህይወታዊና ተጨባጭ ሁኔታ ላይ አንድ ሰው ከሞተ በኋላ ህሊናው ስለማይኖር ስሜቱና እውቀቱ ትውስቱ አይኖርም። ስለዚህ የሞተ ሰው ብቻ ነው የጦርነትን አስከፊነት የሚያውቀው ለምን አሉ? ከዚህ ንግግራቸው ጀርባ ያለው ሚስጥር ምንድነው? ከያዝናቸው ዜናዎች ውስጥ በዝርዝር አለ። ዘመነ ካሴን መያዝ አልቻለም ሲሉ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ከሰሞኑ በነበረ አንድ ህዝባዊ መድረክ ላይ ተናግረዋል። ዘመነ ካሴ መያዝ አልቻለም ያሉት ባለስልጣኑ በአማራ ክልል ምክትል አስተዳደር ዶክተር አብዱ ሁሴን ከሰሞኑ በነበረ ህዝባዊ ስብሰባ ላይ ዘመነ ካሴን በተመለከተ አነጋጋሪ አስተያየትም ሰጥተዋል። እኚህ ከፍተኛ ባለስልጣን ዘመነ ካሴ ጋር እንዲደውሉና እሱን መያዝ አስቸጋሪ እንደሆነ ገልጸዋል። ዘመነን መያዝ አስቸጋሪ የሆነበት ምክንያት ሲያስቀምጡ ፈሪ ስለሆነ ጥላው አያዝም ሲሉ ተደምጧል። 4 ኪሎ አይደርስም፣ አላማቸው ታሪካዊ ጠላቶችን ተላላኪ መሆን ነው ሲሉ የቀጠሉ ሲሆንም አላማቸው የኢሳያስን 4 ኪሎ ለማስገባት ነው ሲል አስገራሚ አስተያየት ሰጥተዋል። ሰሞኑ የዓለም መነጋገሪያ የሆነው የእስራኤል ለሶማሊላንድ እውቅና መስጠት ጉዳይ ሻቢያ ዝምታዋን ሰብራለች። 4 ኪሎ ግን ዝምታው መርጧል። በሶማሊላንድ ጉዳይ ለቀናት ዝምታ መርቶ የነበረው የኤርትራ አገዛዝ የእስራኤልን ውሳኔ በመቃወም መግለጫ ሰጥቷል። የሀገሪቱ ሚኒስቴር በጉዳዩ ላይ ሾላ በድፍን በሆነ ግልጽ ያልሆነ አጭር መግለጫ አሰራጭቷል። የቴል አቪቭ ውሳኔ በቀጠናው ቀውስ ውስጥ ሊከት የሚችል በማለት የግብፅን ሀሳብ ተገርቷል። ቀጥሎም የተባበሩት መንግስታት ድርጅት ይህን ጉዳይ ከቻይናና ታይዋን ሁኔታ ጋር አያይዘው እንዲመለከተው ጠይቋል። በእስራኤል ውሳኔ እስካሁን ኢትዮጵያ ዝምታ መርጣለች። ከደርግ ዘመን አንስቶ ሶማሊላንድ ሀገር እንድትሆን ጥረት ስታደርግ የነበረች ኢትዮጵያ ጉዳዩን በዝምታ መመልከቷ በበጎ እንደሚታይ የአንድ አፍታ ሚዲያ ቋሚ ተንታኝ አማረ መኮንን አስገንዝበዋል። ተንታኙ ለሚዲያው በሰጠው አስተያየትም ኢትዮጵያ ለሌሎች አፍሪካ ሀገራት እውቅና እስኪሰጥ መጠበቅ አለባት። እስካሁን ጉዳዩን በዝምታ መመልከቷ በጎ የሚታይ ነው። ተቃውሞም ድጋፍም ሳታሳይ ጊዜ መጠበቅ አለባት ሲል አስገንዝበዋል። ከዚህ ጋር በተያያዘ ጂሃድ አውጃለሁ ሲል አልሸባብም ተናግሯል። አልሸባብ የእስራኤልን እርምጃ በመቃወም ማስጠንቀቂያ ከበድ ያለ መግለጫ አውጥቷል። አሸባሪ ቡድኑ በድምጽ ባሰራጨው መግለጫ ጂሃድ እንደሚያውጅና የኔታንያሁን ውሳኔ እንደማይቀበልና ቀጠናዋን ወደ ለየለት የጦርነት አውድማ እንደሚቀይር ዝቷል። በአፍሪካ ለመጀመሪያ ጊዜ የሩሲያ አየር ኃይል ቡድን ለኢትዮጵያ አየር ኃይል 9 ዓመት ምስረታ በዓል ላይ እንደሚገኝ ተገልጿል። በኢትዮጵያ አየር ኃይል አዘጋጅነት የአንበሶቹ ሰማይ ኢትዮጵያ የሚል መሪ ቃል ከጥር 15 ከጥር 19 እንደሚቆይና ልዩ አየር ትርኢት ይካሄዳል ተብሎ የሚጠበቀው አየር ኃይል ማስታወቁ ይታወሳል። ለዚህም ዝግጅት ከ100 በላይ ልኡካን ያቀፈው በአይነቱ ለአፍሪካ መጀመሪያ ጊዜ የሆነ ሩሲያ የአየር ኃይል ትርኢት ቡድን የራሱን አውሮፕላን ይዞ ኢትዮጵያ መግባቱን የኢትዮጵያ አየር ኃይል አንደኛ አየር ምድብ ዋና አዛዥ ብርጋዴር ጀነራል ብሩክ ሰይፉ ገልጸዋል። በሁለተኛው የጥቁር አንበሳ አየር ትርኢት 2026 ላይ ኢትዮጵያ፣ የሩሲያ፣ የዩናይትድ አረብ ኤምሬትስ፣ የሞሮኮና ቼክ ሪፐብሊክ አየር ኃይሎች በጋራ የሚሳተፍ ሲሆን በሁለቱም 32 የሚደርሱ ዘመናዊ አውሮፕላኖች ከ38 በላይ ሀገራት የተወከሉ አየር ኃይል አዛዦች እንደሚታደሙ ብርጋዴር ጀነራሉ አስታውቋል። የኢትዮጵያ አየር ኃይል የመጀመሪያ ዋና ምድብ አዛዥ ብርጋዴር ጀነራል ብሩክ ሰይፉ በየ2 ዓመቱ የሚከበረው የምስረታ በዓል ምክንያት በማድረግ የሚቀርበው ይህ መርሃ ግብር የድሮን ትርኢቶች ጨምሮ በቴክኖሎጂ ዘመኑ ዝግጅቶች የሚታዩበት ለቱሪዝም መስህብነት የሚያመች መልክ እንደሚከናወን ገልጸዋል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታም የዩቲዩብ ገጻችንን ላይክ፣ ሼር ማድረጋችሁ እንዳረሱ፣ ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው ዜናዎች እንገባለን። ከመጪው ምርጫ ጋር በተያያዘ የተለያዩ ሀሳቦች እየተነሱ ይገኛሉ። በአመራሮች የሚፈልጉትን ምርጫ ለማሳካት ብቻ ነው የሚሰሩት፣ እንሰራለን ብለው ቃል ገብተው እኛ ህዝቦችን ሸውደናል ጠይቁልን ሲሉ ከ5 ዓመት በኋላ ስመጣ በአስፋልት ነው የምመጣው ያሉት አመራሮች ከዛ ቀን በኋላ ተመልሶ አልመጡም፣ መንገድም አልሰራም ሲሉ በደቡብ ኢትዮጵያ ክልል ወላይታ ዞን የደጉና ፋንጎና ዳሞት ወረዳ ነዋሪዎች በስድስተኛው ሀገራዊ ምርጫ ወቅት ከበደሴ አንኮቶቱ ድምቱ ድረስ ያለውን መንገድ አስፋልት እንደሚሰራ ቃል ተገብቶልን ነበር፣ ለምርጫ መቀስቀሻ እንደተጠቀሙብን ነው የሚሰማም ብለዋል። አካባቢው በተፈጥሮ ሀብቶች በጣም የታደለና በርካታ የልማት ስራዎች ያሉበት ቦታ ነው። በሶዶ ከተማ ለሚኖሩ መሰረተ ልማቶች እዚህ አካባቢ ነው ድንጋዮችና አሸዋ የሚወስዱት። ይሁን እንጂ በዚህ አካባቢ መሰረተ ልማት የሚባል ነገር የለም። አንድም ሆስፒታል የለም። ትምህርት ቤቶች ከደረጃ በታች ናቸው። ጤና ጣቢያ እንኳን አለ ማለት ያስቸግራል። ከነዚህ በላይ የሆነው የመንገድ ችግር ነው ብለዋል። ሁለት ወረዶች የሚያገናኘው መንገድ አሁን ላይ አገልግሎት መስጠት አይችልም፣ በጣም ተጎድቷል፣ ተሸርሽሯል። ያም ሆኖ ግን በየቀበሌው የሚገኙ ሀብቶችን በከባድ መኪና በዚህ እየተጫኑ ይወሰዳሉ። ግን ሰው ሲታመም አምቡላንስ እንኳን አይመጣም፣ መንገዱ በከባድ መኪኖች ተዘግቶ ነው የሚውለው ብለዋል። ማህበረሰቡ ችግር ውስጥ ነው ያለው። አካባቢው ቆለማ በመሆኑ ከፍተኛውን የወባ ስርጭት አለ። እናቶች በወሊድ ሰዓት ከፍተኛ
ወደሚሆን ጤና ተቋማት የሚሄዱት በቃሬዛ ነው። ሰው ሲታመን በተመሳሳይ 20 ኪሎ ሜትር ለማይሞላ መንገድ አስከርካሪዎች እስከ 10 ሺህ ብር በላይ ይጠይቃሉ ብለዋል። በዚህ ወረዳ ስር ባሉ ቀበሌዎች ውስጥ በርና መስኮት የሌላቸው ትምህርት ቤቶች ናቸው ያሉት። ህጻናት ድንጋይ ላይ ተቀምጠው ነው የሚማሩት። የአካባቢው ሰው ተረስቷል ብለዋል። በስድስተኛው ሀገራዊ ምርጫ ወቅት የዞናችን ምርጫ ተወካይ የነበሩት አምባሳደር ተሾመ ቶጋና የክልሉ የመንገድ ትራንስፖርት ቢሮ ዋና ዳይሬክተር የነበሩት አቶ ዘበዲዮስ አካ ህዝቡን ተሰብስበው መንገድ ለማሰራት በፌደራል መንግስት በጀት ተይዞለታል፣ አስፋልት ይሰራል ብለው ነበር። ነገር ግን የዛው ውሃ ሽታ ሆኖ ቀርቷል ብለዋል። ከ5 ዓመት በኋላ ስመጣ በአስፋልት ነው የምንመጣው ያሉት አመራሮቹ ከዛ ቀን በኋላ ተመልሶ አልመጡም፣ መንገድም አልተሰራም ብለዋል። ችግሩ እስካልተቀረፈ ድረስ ህዝቡ ጥያቄ መጠየቁን አያቆምም፣ ይቀጥላል ያሉት አንድ የቀበሌ ሊቀመንበር የሀገሩ ሽማግሌዎችና የሃይማኖት አባቶች አመራሮችን ይጠይቁ ቢሆንም ማንም እየሰማን አይደለም ብለዋል። መንገዱ ባለመሰራቱ በክረምት በጎርፍ ሰው ይወሰዳል፣ በጋ ሲመጣ ደግሞ መንገዱ በክረምት ስለሚሸረሸር አገልግሎት አይሰጥም፣ አካባቢው ነዋሪ አልባ እየሆነ ነው። የአካባቢ አመራሮች በተወለዱበት አካባቢ ወደ ከተማው ጠጋ ያለ በመሆኑ የራሳቸው አካባቢ ለይተው አሰርተውታል። ወደ ታች አካባቢ ለመኖር ህዝቦች ግን እንሰራለን ከማለት ውጪ ምንም እያደረጉ አይደለም። ይህ ደግሞ የፖለቲካ ሴራ ነው። መንገዱን ሰራ ጠይቀናል፣ ይሰራል ነው የሚሉት። አሁንም ለሰባተኛው ሀገራዊ ምርጫ መጥተው እንደለመዱት ቃል ገብቶልናል፣ የሚፈልጉትን ከሰኩ በኋላ ዞር ብሎ አያዩንም ሲል የቲግቫ ኢትዮጵያ ሀተታ ይቀጥላል። አመራሮቹ የሚፈልጉትን ምርጫ ለማሳካት ብቻ ሲሉ የማይሰሩትን እንሰራለን ብለው ቃል ገብተው እኛ ህዝቦች ሸውደውናል፣ ጠይቀናል ብለዋል። የበዴሳ ወረዳ አስተዳደር በጉዳዩ እንዳለው ቲግቫ ኢትዮጵያ ጉዳዩ ላይ ያነጋገራቸው የበዴሳ ወረዳ ከተማ አቶ ዳንኤል ታደመ አምባሳደር ተሾመ ቶጋ አመራሮች መንገድ ለማሰራት ቃል ገብተዋል የተባለው አሉባልታ ነው ብለዋል። በምን መልኩ ቃል ገብተውልናል እንዳሉ ግልጽ አይደለም። በምርጫ ወቅት ንግግር ባደረጉበት መድረኮች ሁሉ አብሬ ነበርኩኝ፣ ይህ መንገድ እሰራለሁ ሲል አልሰማውም ገልጿል። ነገር ግን መንገዱን ለማሰራት ከዞኖች አስተዳደሮች ጋር በመሆን ለክልል ገጠር መንገዶች አስተዳደር ሪፖርት አድርገናል። በዚህ መንገዱ ለመጠገን የጠጠሮች በየመንገዱ የማስቀመጥ ስራ ተጀምሮ ነበር። አስቸኳይ ሌላ ስራ ገጥሟቸው ሳይጨርሱት ሄደዋል። አሁን ግን ከሰሞኑ መተን እንሰራዋለን ብለዋል ሲል አስረድቷል። የመንገዱ ችግር አለ፣ አምቡላንሶች መሄድ አይችሉም። ይህን ችግር ለመቅረፍ ደግሞ አካባቢው ባለስልጣናት በጋራ በመሆን አስፈላጊው ዝግጅት አድርገን እየጠበቅን ነው ብለዋል። ኃላፊው መንገዱ በፍጥነት ሰርቶ ለማህበረሰቡ አገልግሎት እንዲሰጥ ለማድረግ የፌዴራል መንግስት ትኩረት እንዲሰጠው የቲግቫ ኢትዮጵያ ጠይቋል። የደጋው ፋንጎ ወረዳ አስተዳዳሪ አቶ ዘካሪያስም እንደተናገሩት መንገዱ የሚሰራው በክልሉ ገጠር መንገድ ኃላፊነት ነው ያሉ ሲሆን አሁን ላይ መንገዱን ለመጠገን ጠጠሮች በየቦታው አስቀምጠናል፣ አስፋልት የሚባል ነገር ስለሌለ መረጃ የለም ብሏል። ከበዴሳ እስከ ቱታ ድረስ ያለው የተሸረሸረው መንገድ ለመጠገን እየሰራ ነው ሲል የገለጸው ከጮርቾ ቀበሌ እስከ ዲምቱ ከተማ ድረስ ያለው የመንገድ አስፋልት ሰርቶ ከተናቀ በኋላ አሁን ላይ የሚቀረው 20 በመቶ የማይሞላ ስራ ነው። የቀረው መንገድ የሚሰራው የክልሉ ገጠር መንገድ ነው ብለዋል። አመራሮች ቃል ገብተዋል የተባለው መረጃ የለኝም፣ በጽሁፍ የተቀመጠ ነገር የለም፣ መንገዱ አሁን ላይ አገልግሎት እየሰጠ ነው ሲሉ ተናግሯል። በመኪና ትራንስፖርት ከ10 ሺህ ብር በላይ ይጠይቃል የተባለው ውሸት ነው። አምቡላንሶች እናት ያሉበት ቀበሌ ድረስ በመሄድ ወደ ጤና ጣቢያ እያመጡ ነው። መንገዱ ለመኪና አስቸጋሪ ነው የተባለው ያን ያለ የከፋ ችግር ማርለም ሲል ገልጿል። መንገዱ በጎርፍ የተወሰኑ ቦታዎች ተቆራርጧል፣ ተሸርሽሯል። ይህን ለማስተካከል በቅርቡ ማሽኖች ይመጣሉ፣ ቃል እንገባለን ሲሉ ጉዳዩን ለማረጋጋት ሞክረዋል። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ